የከፍታው መሰረቱ ፍቅር ነው ቅዱስ ትሕትናው የጌታን መልአክ ገረመው ይህንን ባንቺ አየና በልብሽ የሽታ መንፈስ የትሕትናው ቅባት አለ እነሆኝ ጌታ ባሪያ ብለሻል መጽሐፍ እንዳለ ቤተሰብ ዛሬ እስኪ ለምሳ መችቡስ ወይንም ደግሞ ፎጋ የሚባለውን የአረቦችን ምግብ እንሰራለን። አብረን እንስራ። ግብአቶቹስ እንዴት ናቸው የሚለውን እናያለን። ሰላም ሰላም የኔ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን ነው። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ አማን ነው። እናንተ ጋር ሁሉ ሰላም እንደሚሆን ባለሙሉ ተስፋ ነኝ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። የኔ ቤተሰብ የሆናችሁ ደግሞ ላይክ፣ ኮመንት፣ ሼር እያደረጋችሁ አበረታቱኝ። ቫይራል እየወጣ አይደለም ቪዲዮ፣ አበረታቱኝ ቤተሰብ። እስኪ ወደ ስራው እንሂድ። ግብአቶች ውስጥ ምንድናቸው የሚለውን ነገር እኔ እዚህ ጋር እኔ ዛሬ በዶሮ ነው ልሰራ የመጣሁት። ዶሮ ስንሰራ አሁን በራኒ ሌላዎች ምግብ ስንሰራ የዶሮውን ቆዳ ልጠን አንጥለውም ማለት ነው። ግን መችቡስ ወይንም ደግሞ ፎጋና ሳሎና ሲሰራ የግዴታ ቆዳው ይነሳል የዶሮ ማለት ነው። ይሄው ቆዳውን ገና እንትን ብዬ ገረጣጥዬ አጥቤ በሎሚ ዘብዝፌ አምጥቼዋለሁኝ። እንደዚህ አድርጌ ቆራርጬዋለሁ። ዛሬ ፈረሰኛዬን ራሱ እንደ ኢትዮጵያ ነው ያወጣሁት እና እስኪ እዚህ ጋር በቅዱንስና ከዝበራ አለኝ። እዚህ ጋር ደግሞ ይሄኛው እርድ ወይንም ደግሞ ክርኮም ይባላል። እዚህ ጋር ፍልፍል አስዋጥ ወይም ቆንዶ በርበሬ፣ እዚህ ጋር ከሙን ነው፣ በኢትዮጵያም ያው ከሙን ነው። እዚህ ጋር ደግሞ ቤት ውስጥ የተለያየ አይነት ቅመም ቤት ውስጥ የምናዘጋጀው ነው። ይሄ ደግሞ አረብ ማሽላል ይባላል። ይሄ ደግሞ ባብሪካን ወይንም ደግሞ በርበሬ እንለዋለን። እዚህ ጋር ደግሞ ቃሪያ፣ የማያቃጥለው ቃሪያ፣ ትልቁ ወፍራሙ ቃሪያ ነው። እዚህ ጋር ደግሞ ነጭ ሽንኩርት አለኝ። አንድ ሙሉ ነጭ ሽንኩርት ነው የተጠቀምኩት። እዚህ ጋር ደግሞ 2 ቲማቲም አለኝ በትንንሹ ከትፍ ያለው። እዚህ ጋር ደግሞ ሽንኩርት፣ ቀይ ሽንኩርት ነው 2 ነው የከተፍኩት። እስኪ ወደ ስራው እንሂድ፣ አብራችሁኝ ቆዩ እና ቤተሰብ እስኪ ወደ ስራው እንሂድ። እዚህ ጋር ሰዓት የለኩሻለሁ። ለዚህ እንጥራለው። ትንሽ እሳት ጨመር ላድርግበት። ከዛን ዘይት ጨመራለሁ። መችቡስ ስለሆነ ዘይቱ ትንሽ ጨመር ቢልም አይከፋም። መድኃኒዓለም አሁን ዘይቴ ስለፈላልኝ ሽንኩርቴን እጨምራለሁ። ሽንኩርቴ ብራውን ሲሆንልኝ ነጭ ሽንኩርት ነው የምጨምረው። ብራውን እስከሚሆን ድረስ ቪዲዮና ላርዝምባችሁ ቤተሰብ። ሽንኩርቴ ሁላችሁ ብራውን ሆኖልኛል። ሽንኩርቴ ብራውን ከሆነ ነጭ ሽንኩርት ጨምራለሁ። በአንድ እጅ ስለምቀርብ ትንሽ ያስቸግራል እና ደግሞ ድምጼ በጣም ይቅርታ። ድምጼ ቪዲዮውን በኋላ ላይ ሳዳምጠው በጣም ነው የሚነፋንፈው እና ሳይነስ ስላለብኝ አፍንጫዬን ስለዘጋኝ ለዛ ነው እና በጣም ይቅርታ ለቪዲዮ ለድምጼ። አሁን ዶሮአችንን ነው የምንጨምረው ማለት ነው። እኔ
ብዙም ግን ያው አንድ 7-8 ቤተሰብ ስለሆኑ አንድ ዶሮ ከግማሽ ነው እየሰራ ያለሁት እና ሌላ ቤት አሁን ብዙዎች ቤት ይሄ ለሁለት ይቆረጣል። እኛ ጋር ደግሞ ይሄን አልቆርጠው፣ ምክንያቱም ሴትዮዋ የኛውን ስለምትፈልገው ሙሉ ለዛ አልቆርጥም ስሰራ ማለት ነው። ታፋው ሙሉ ታፋ ነው ማደርገው እና ዶሮአችንን እስኪ እንጥበስ። መጀመሪያ ዶሮ መጠበስ አለበት እንደዚህ በአንድ ስለሆነ በጣም ነው የሚከብደው። ጊዜ አግኝተን እኛም በስነ ስርዓት ቪዲዮ እስከምንሰራ እንግዲህ ባለችን ነው የምንጫወተው። ትንሽ እሳቱን ሞቅ እናደርገዋለን፣ ምክንያቱም ውሃውን እንዲመጥልን ማለት ነው። ዶሮ ውሃ ስለሚወልድ እንደዚህ አድርገን እንጠብሰዋለን። ይህን ይመስላል። ዶሮ ተጠበሰ፣ በዘይት ተጠብሷል። በሽንኩርት አንድ ላይ ጥብስ አድርጌ ውሃውን ምጥጥ አድርጎታል። ውሃውን ከመጠጠው በኋላ ቲማቲሜን ነው የምጨምረው። ከዛ ቃሪያውን ቤተሰብ ቅድም ረስቼ ያላሳየኋችሁ አለ። ቀረፋ ወይንም ደግሞ በአረቦች ገርፋ ሎሚ፣ ደረቅ ሎሚ ነው። ሌሞን እና ሽፍ ይሉታል። እዚህ ጋር ደግሞ ማጂ ወይንም ደግሞ ክኖር ነው በኢትዮጵያ። ያው እዚህ ደግሞ ማጂ ይባላል። ይህንንም እጨምራለሁ። ቅድም ስላላሳየኋችሁ ነው። ያው አሁን ቅመሜን እጨምራለሁ። አሁን ደግሞ ከዝበራና በቅዱንሱን ጨምራለሁ ማለት ነው። አንድ ላይ ነው ግብአቶችን ጨምራቸው። ክሎኑን ጨምረው ጨው እናንተ እንደፈለጋችሁት እንደ ልኬታችሁ ስለምጨምሩ እኔ ስሰራ ጨው አላሳይም፣ ምክንያቱም እኔ የምሰራው እና እናንተ ጋር ይለያያል። ሁሉም ጨው ላይ የተለያዩ ናቸው። አንዱ ጨው በደንብ ይፈልጋል፣ አንዱ ጨው በደንብ አይፈልግም። ለዛ ጨው ስጨምር አላሳየኋችሁም። ራሴ እንደ ልኬታዬ ስለምጨምር ነው ያላሳየኋችሁ። በአንድ እጅ ሲሆን በጣም ትንሽ ከዛይ ምንም ማለት ነው። በደንብ ማቁላላት አለብን። በጣም እኔ ቢያንስ ማለት ነው ተኩል ሰዓት ወይ 40 ደቂቃ ማቁላላት ማሸት አለብን፣ እያቁላላን ማለት ነው። ምክንያቱም የሚጣፍጠው ሲቁላላ እንጂ ቅመም ስለበዛ ወይ ዘይት ስለበዛ ምግብ አይጣፍጥም። ምግብ የሚጣፍጠው ከማቁላላት ነው። በደንብ ከተቁላላ ይጣፍጣል። በተለይ ፎጋ የሚባለው በደንብ ይፈልጋል ማቁላላት። ሁላችሁ ቤተሰብ አቁላልቼ ጨርሻለሁ። እንደ 40 ደቂቃ ያክል አቁላልቻለሁ። አሁን ውሃ ልከልስበት ነው።
ያው ቀስ እያለ ደግሞ ለአንድ ሰዓት ትክክልና ከዛ በኋላ ሩዝን ጨምራለሁ። ከዛ ስማም ደነግጥ ከትንሽ ቆይታ በኋላ አብረን እንገናኛለን። ሩዝ ስንጨምር መልካም ቆይታ ይሁንላችሁ። እስከምንገናኝ ሰላም ቆዩልኝ። ቤተሰብ ተመልሰን መተናል። ይኸውላችሁ ቅድም ማለት ነው ውሃ ከልሼበት የሄድኩት ዶሮ እንደዚህ መስሏል። በስሎልኛል በደንብ ሩዙ እንትኑ ዶሮ። አሁን ሩዙን ልጨምር ነው። በጣም ይቅርታ ቅድም ግብአቶችን ሳሳያችሁ ሩዙን ረስቼ አላሳያችሁ። ምክንያቱም እኔ ሩዝ በጠዋት ነው ማጥበው። ለ3 ሰዓት ያክል ሩዝ ዘበዝፋለሁ። ሩዙ በጣም ረጅም እንዲሆንና እንዳይሰባበር እንደዚህ አድርጌ በውሃ ለ3 ሰዓት ነው የምዘበዝፈው። አሁን ሩዝን እጨምራለሁኝ። ይኸውላችሁ ጨዋይን ቀምሼ ጨርሻለሁኝ። ጨውንም ቀምሼ በቃ ሙሉ ለሙሉ ግብአቶቹ እንትን ብሏል። አሁን ሩዙ ሲበስል ሲፈላልኝ ሩዙ አሁን እሳቱን እቀንሰዋለሁኝ። ከዛን አልሙኒየም ሸፍኜ ለ30 ደቂቃ ያክል እንትን እለዋለሁ ማለት ነው። ብዙም አናማስልም። ሩዝ ከጨመርም በኋላ አናማስልም። ምክንያቱም ሩዙ መሰባበር የለበትም። ዶሮውም ደግሞ እንዳይገነጣንት ማለትም እንዳይገነጣጠል ማለት የሆነ ስለበሰለ እንትን ይላል ስብርብር ይልና ዶሮ ይጣፋል ማለት ነው። እና አሁን እስኪፈላልኝ ድረስ ትንሽ ከደን አድርገውና ይፍላ። ይኸውላችሁ ቤተሰብ ስለተከተከ ሩዙን ላለመጉዳት ውሃ ወደ ውስጥ እንዲገባ ብቻ እንደዚህ ነው እናማስለው እንጂ ሙሉ ለሙሉ አናማስልም። አሁን ፈልቶልኛል። አሁን ስለፈላ ምንድነው ማደርገው? እሳቱን በደንብ ቀንሰውና አልሙኒየም ሸፍነዋለሁ ማለት ነው። አልሙኒየም ሸፍኛለሁ። እንዲህ አድርጌ እሳቱን የመጨረሻ ደረጃ ላይ አድርጌ ነው የከደንኩት። ሲበስል እመለሳለሁ። ሰላም። እስቲ ከፍተን እንየው ሩዛችንን ምን መስሏል፣ ምን ላይ ደርሷል። ዋው አያችሁት? ሩዙ በጣም ነው የሚረዝመው። ለረጅም ሰዓት ዘበዝቡት አይሰባበርምም። እንደዚህ ነው የሚሆነው። አሪፍ ነው፣ በስሎልኛል። አሁን ወደ ሀራራ ላይ ወይንም ደግሞ የማቀዘቅዘው ሳህን አለ እሱ ላይ እገለብጠዋለሁ። ይሄ ሎሚው አያችሁት? ሎሚው እንደዚህ ሆነና የሎሚው ጣዕም ሩዙን ያጣፍጠዋል ማለት ነው። አሁን ወደ እንትን ልገለብጠው ነው ወደ ሳህን ላይ። ኦልሬዲ በጣም በስሎ እና የኔን ይመስላል። አሪፍ ነገር ነው ቤተሰብ ይኸውላችሁ ይሄንን ይመስላል። አሪፍ ሩዝ ነው። እናንተ ከፈለጋችሁ እላው ላይ ሎሚ ቆራርጣችሁ በክቡና ኪያር ምናምን ማድረግ ትችላላችሁ። እኔ ሰዎቼ ልጆች ስለሚበሉ ይሄንን ስለማይፈልጉ ነው ማላደርገው። እናንተ እንደፈለጉታችሁ እላው ላይ ለዲኮር ማድረግ ትችላላችሁ። መልካም ጊዜ ይሆንላችሁ። አበረታቱኝ። እወዳችኋለሁ። መልካም ቆይታ። እሺ ውዶቼ።